ምንድነው ያልገባኝ? ምንድነው የምታስረጅ? ሳሚ እንደምታስቢው አይነት ሰው አይደለም። እንደምታስቢው አይነት ሰው አይደለም ማለት? መጀመሪያ ተረጋጊ። ሳሚ ምን ያክል እንደምትወጂው፣ እንደምታፈቅሪው፣ እንደምታስቢለት፣ እንደምትሳሽለት አውቃለሁ። ግን ይኸውልሽ ሳሚ አስመሳይ ነው። ይሄ ሁሉ ነገር አይገባውም። ቆይ ይሄ ሁሉ ከየት አመጣሽው? የማታቂ ሰው ፍርድ ሰጥተሽ የወነጀልሽው እንዳይሆን ብቻ። በደንብ የሰማሽኝ አልመሰለኝም። አንቺ አሁን እያወራሽ ያለሽው ስላስመሳዩ ሳሚ ነው። ሳሚ አንቺ አረብ ሀገር እያለሽ የምታውቂው ሳሚ አይደለም። ሳሚ በጣም አስመሳይ ሰው ነው። አንቺን ያደረገች ነገር አለ? ሳሚ እኔን እንዲያግዘኝና እንዲረዳኝ ስትነግሪው ብዙ ሳይቆይ ነው የመጣው። እኔም ብቸኝነቴ በጣም ጎርቶኝ ስለነበረ መላክ የላክሽልኝ ያክልኝ ተሰማኝ። እሁድ እየመጣ ይጋብዘኛል፣ በትምህርቴም ያግዘኛል። የጎደለ ነገር ካለ ሳላፍር እንድጠይቀው ስለሚገፋፋኝ በጣም ወደዋለሁ። እና ለፋሽ በቃ እሁድ እስኪደርስ በጉጉት ነበር የምጠብቀው። እሱም አንድ እሁድ አይዘለኝም። ታዲያ አንድ እሁድ እንዳመመውና መምጣት እንደማይችል ነገረኝ። እኔም በጣም አዝኜ አጥሚት ሰርቼ ቤቱ ሄድኩኝ። እዛ ስደርስ ግን ግራ ተጋባ። ታመም ያለው ሰውዬ ቁጭ ብሎ ፊልም እያየ አገኘሁት። ምንም በቃ የታመመ ሰው አይመስልም። እሱም እኔን ሳይ እንኳን ደህና መጣሽ ብሎ አቀፈኝ። አጥሚቱን ተቀበለኝና ለእኔም ለሱ ቀርቶ አመጣለን። ወዲያው ሶፋ ላይ እንደተቀመጥኩኝ እንቅልፍ አለ እና እዛው የተቀመጥኩበት ሶፋ ላይ ጋደም አልኩኝ። ከትንሽ ጊዜ በኋላ ለመንቃት ስሞክር ልብሴን እያወለቀ ነበር። እንዳይወልቅ ታገልኩኝ፣ ለመንኩት። በአንቺ ሳይቀር ነው የለመንኩት። ግን እሱ ጭካኔ አፌን በካልሲ አፍኖ ግንኙነት ፈጽሞ። ለምን ይሄን ሁሉ ነገር ያልነገርሽኝ? ለምን እስካለፈ በኋላ ትነግሪኛለሽ? ላንቺ የምናገር ከሆነ እዛ ምን ያክል በሰው ሀገር እንደምትጎዳይ አሳመነኝ። አውቃለሁ ይሄ ሁሉ ነገር መቀበል ሊከብድሽ ይችላል። ይሄ ግን እኔ ላይ ብቻ አይደለም። ሳሚ እዚህ ቤት ከብዙ ሴቶች ጋር አድሯል። ላንቺም ሆነ ለቤቱ አይጠነቅቅም። ምንም ክብር የለውም። ባህሪው ሲገባኝ በደንብ ልጠቀምበት ሞክሬ ነበር። ከሆነ ጊዜ ላንቺ እናገራለሁ እያልኩኝ ገንዘብ ራሱ የተቀበልኩት ነበር። ከዛ በቃ የጥቅም ወዳጆች ሆነ። እዚህ እኛም ብለሽ ብትመጪ ሁለታችንም አንጋባሽ። በተለይ ሳሚ አንቺንም ራሱንም ያረከሰ እርኩስ ነው። አሁን ምንም ሳትናገሪ ከቤቴ ቀጥ ብለሽ ውጪ። ቆይ ምንም ነገር አልፈልግም። ቀጥ ብለሽ ውጪ። ይሰራል እዚህ እኔ አልገባኝም። ትሁት ሄሎ፣ አንተ ሰውዬ የተደፋፈርን አልመሰለህም? ከምትዋረድ ከየትም ብለህ እስከ ነገ 3 ሰዓት ገንዘቤን ማን በል በለጠ እባላለሁ። እቃዎቹን ከኔ ላይ ነው የገዛው። በጣም የሚያሳዝነው ነገር ግን ቃል በተገባልኝ መሰረት ገንዘቤን አላገኘሁም።
አታካብድ። ይሰጣል ምንድነው? አንተም ሻሻው ሰርታ እንዲያገኘው የምታካብዳለህ። እኔ ከየትም ላምጣው ያንተ ጉዳይ እኮ አይደለም። ያንተ ጉዳይ በቃለ መሰረት ገንዘቡን መክፈል ነው። እዚህ ሁላ ነገር ውስጥ እኮ የገባሁት ገንዘብ ቸግሮኝ ነው እኮ። አባ ይከፈላል። ምንድነው እንዲሁ ጨቀጨከኝ እኮ። እቃ እስከ መሸጥ የደረስኩት ገንዘብ ቸግሮኝ ነው። አሰማም እንዴ ወንድም፣ እኔ ምንም የምታገስበት አቅም የለኝም። ደግሞ አንተ ደህና ሰው ትመስላለህ፣ ትከፍላለህ ብዬ እንጂ ገዢ አጥቼ እንዳይመስል። አሁን ይኸውልህ ገንዘቤ ትሰጠኛለህ አትሰጠኝም? ያው አለበለዚያ ምን ጭራሽ ታስፈራራኛለህ እንዴ? እባክህ ምንም አታመጣም። ትሽ ምን አይነት ጣጣ ውስጥ ነው የገባሁት? እንዴት ነው የሚፋታኝ ሰውዬ? ደግሞ እሷ ምን ብዬ ጠይቃታለሁ? ምን ብዬ ሁለት መቶ ብር ይህን ያክል ዓመት ቆይታ 200 ብር ነው ይዛልኝ የመጣችው። ከእኔ እያሸሸች ነው ማለት ነው። ይመች ሰራልሻለሁ። ከእኔ እያሸሸች ነው ገንዘብ እንዴ ውዴ። ቤተክርስቲያን ልጅ ነው ደግሞ መንገዱ እንዴት አወቅሽ? ትሁት ይሄ ገላ እኮ እንዴት እንዳፈረኝ። ምን ነው ቤተክርስቲያን ድረስ ስትመጪ ምንድን ነው ህግ ልታከብሪብኝ ነው? ምን ሆነሽ ነው? የት አገኘሽው እንዴ? የጓደኛዬ እኮ ነው። ባለፈው እዚህ ቤት ልደር ምናምን ብሎ ማንተባሰብ አያስፈልግም። ለማንኛውም ጠቅሟል። ምን ቆይ ማለት እየጠረጠርሽ ባልሆነ አታፍርም? ካንተ ብሶ እንደዚህ ትናገረኛለህ? ምንድነው የሚያሳፍረኝ? በነፍሰ ስጋዬ እንደዚህ ስትጫወትብኝ። ቆይ ምንድነው የምታወሪው? ከኔ ጋር ለመጣላት እኮ ሰበብ ምን አያስፈልግም። መሄድ ከፈለግሽ እኮ መሄድ ትችያለሽ። እንዴ አሁንም ይሄ ምንድነው? ፎቶ ነው። ምንድነው? ፎቶማ ፎቶ ነው፣ ግን የገዛሁት ሶፋ ይሄ ነው ብለና አይደል ይላክልኝ። መጀመሪያ ፎቶውን ስልክ በቃ ቸኩዬ ነበር፣ እሱን ላኩልሽ። መጀመሪያ ልሽ አንቺ በላክሽው ገንዘብ በሙሉ ነው የገዛሁበት። ታዩ ከራሴ ወለ ጨመርኩት ስንትና ስንት ገንዘብ አለ። የኔ ላብ ምን ያደርግልሃል? ያን ሁሉ ነው የላኩልህ ብር እንኳን የቤት ዕቃ ቤት አይገዛም። አንተ እልም ያልክ ውሸታም ነህ። ስለምን ውሸት የምታወሪው? አዲስ ዕቃ ገዝቻለሁ ብለህ የበሰበሰ ዕቃ ገዝተህ ጠበቅኝ። ይኸውልሽ በቃ አንቺ ሁሌ ስለ ገንዘብ ብቻ ነው የምታስቢው። መጀመሪያ ልሽ ገንዘብና ትዳር ላይ ይዘሽውቂ። ሲቀጥል ደግሞ ነው የቤት ሰራተኛ ሻሉ እንዴ ከፍ ዝቅ አብሽ አታናግሪ። አረ የሰራተኛ ያህል ክብር የለህም አንተ ወራዳ። እኔን በጥፊ እና እኔ ምን ላድርግ? ምን አይነት ንግግር የምትናገሪው? ቢሆንስ እንደዚህ ወራዳ አትመስለኝም ነበር። በጥፊ ሴት ልትማታለህ? የኔ ሲሆን አንዴ ፈርዶብኛል። እህቴ ግን ምን አይነት ህሊና ቢኖር ነው እንደዚህ ያደርጋት? ማለት ደግሞ ምን አድርገኛለች እሷ? የተፈጠረውን ልነግራኛለች። እሱንማ ደግሜ ለመናገር ህመሙን አልችለው። አንድ ነገር ልንገርሽ፣ ማክዳ ማለት የገንዘብና የወንድ ፍቅር አናቷ ላይ ያሰከራት ወራዳ ሴት ማለት ነች። እኔ ከስንት ደህና ሰዎች ጋር አስተዋውቂያት ነበር፣ ግን በጣም ብልግናዋ አናቷ ላይ ወጣሽ ነች። ምን አደረገች? ያደረገችውን ማለት ነች ከነ ማስረጃዋ
ጭራሽ አስማ አንበላሽኛለች። ጨዋ እህትሽማ ይቻትልሽ። ምን? እኔ አላምንም። ይሄ አንተ ነህ ያነሳት? ይኸውልሽ ይሄ ማለት እህትሽ ለገንዘብ ስትል የላከችው ራሷ እንደ ቢዝነስ ያቀረበችበት ፎቶ። እኔ አላምንም። አንድ ነገር ማወቅ ያለብሽ እኔና አንቺን አጣልታ የግሏ ማድረግ ትፈልጋለች። ማክዳ ናት አንተን የግሏን ማድረግ የምትፈልገው? አዎ የአንቺት ማክዳ። ደግሞ አንድ ነገር ልንገርሽ፣ እህትሽ አንድ ቀን በጣም ሰክራ እኔ ጋር መጣ ነበር። ከአንተ ውጭ ማገባው ሰው የለም፣ በጣም ነው የማፈቅርህ፣ በጣም ነው የምወድህ እያለች ስትቀውጠው ነበር አይደል? ጥሩ፣ አሁን ደውልላታለሁ። ስትመጣ አንድ ላይ ታወራላችሁ። ሄሎ ማክዳ፣ ቤት እፈልግሻለሁ፣ ቶሎ ነይ። ትመጣላለች፣ በኋላ ታወራላችሁ። ሄሎ አዴ፣ ስትደውል እኮ ስራ ይዤ ያላየሁትም ነበር። ይህን ያህል ምን አይነት ስራ ቢሆን? አይ ምን ትንሽ ተበሳጭቼ ነው። እንደምረዳሽ መቼም ታውቂያለሽ። ታዲያ ለምን ትደብቅኛለሽ? ተወው ይቅርብህ፣ ከበድ ያለ ጉዳይ ነው። ንገሪና ታስጨንቂኝ። እንዴ ሳሚያ ያደረገች ነገር አለ እንዴ? ተወው ግድ የለም አዴ። አዴ እያልሽ አንጀቴን እየበላሽ ዝም አትበይ። ማክዳና ሳሚ ተጫወቱብኝ። ኧረ በዚህ ደረጃ የሚያነጋግር ምን ገጥሞሽ ነው? አዴ ሳሚ ከእህቴ ጋር ሲወሰልትብኝ ነበር። ምን? ሳሚ አንቺ ላይ እንደዚህ ያደረገ? አይገርምም? ሁለቱ ነው የተጫወቱብኝ። እሺ እሷ ምንድን ነው ያለችሽ? እሷማ ደፍሮኛል ነው የምትለው፣ ግን ማናቸው እንደማምን ግራ ገብቶኛል። ሁለቱም አስቸጋሪ ነው። አይደውዬላት እየመጣች ነው እና ሁለቱም አገናኝቼ ላፋጣቸው ነው። ለማንኛውም ሁለቱም በፈቃደኝነት ያደረጉት ነገር ሊሆን ይችላል። ስለዚህ መጠንከር ያለብሽ አንቺ ነሽ። ለማንኛውም አንቺ ተረጋጊ። በማንኛውም ሁኔታ ውስጥ እኔ ከአንቺ ጋር ነው። እሺ አዴ፣ በቃ እደውልልሃለሁ። አመሰግናለሁ። ሲሱካ ደህና እዛው ምን ነው? ሳሚን ጥሪ። ምንሽ ነገር አለ? ሳሚን ጥሪው አልኩሽ። ደህና ነሽ? ግን ምን የተፈጠረ ችግር አለ? ሴትዮዋ አታናድኝ። ሳሚን ጥሪ። ሳሚ ሳሚ አንዴ የማዋራችሁ ነገር አለ። በይ ለእኔ የነገርሽኝ ንገሪው። የቱ? ምን አደረገኝ ነበር ያልሽኝ? እሱማ ቆይ ለምንድነው ደግመለት? ቆይ እንዴት ነው የሚያደርግሽ? እንዴት አደረገኝ እባክሽ? ቆይ አንቺ ልጅ ዛሬ ምን ሆነሻል? አንተ ዝም በል። አንተን አልጠየቁም። አሁን እውነቱን ንገሪኝ። ምንድነው የተፈጠረው? ምን እንደተፈጠረ አላውቅም። እሺ አንተ ልትነግረኝ ትችላለህ? ኡፍ ከማን አንቺ ይቀራላ? ምኑ ነው የሚቀር? ሁሉም ነገር። ሳሚዬ ጭንቀት አይችልም። ታስጨንቂ። ቆይ ምንድነው የምትፈልጉት እናንተ? እኔን ማሳበድ ነው እንደምትፈልጉት? ይኸውልሽ እስከ ዛሬው ድራማ ነበር። ድራማው ደግሞ አልቋል። ቆይ ይሄን ያህል ምን በደልኳችሁ? ምን አደረኳችሁ? ሲጀምር ደግሞ ጥፋተኛ አንቺ ነሽ። እቺን የመሰለሽ ልጅ ተንከባከባት ብለሽ ላክሽኝ አንቺ ነሽ። መላመድ ያመጣው ፍቅር ነው። ምንም ማድረግ አልቻለም። ከተቀራረብን፣ ተግባባን፣ ተዋደድ። በቃ ለመጋባት ገንዘብ አልነበረንም። ያለንን አማራጭ ተጠቀም እና በእኔ ብር ነው የምትጋቡት? ባለጌሽ ነና ምን ታደርጊያለሽ? ፍቅር ብዙ መስዋዕትነት ያስከፍላል። ስለዚህ
የመስዋዕቱ በግን ያደረጋችሁኝ ማለት ነው። እናዝናለን። በእንደዚህ አይነት አጋጣሚ ብትባታቂ ደስ ይለን ነበር፣ ግን ደግሞ ህይወት እጣ ፈንታ ነች። ከመቀበል ውጭ ምንም አማራጭ የለሽም። እሺ ይሄን ያህል ምን አደረኳችሁ? ለማንኛውም በጣም አመሰግናለሁ። ብድሩ እሱ ራሱ ይክፈላችሁ። አትረቡ። ያው ይስፋላችሁ ቤቱ። መልካም ህይወት ይሆንላችሁ።